እሺ ጋይስ በዛሬ ቪዲዮ ላይ በቻናሌ ላይ የገጠመውን ኮፒራይት ምን እንደሆነ ያሳያችኋለሁ። ዲቴል እያንዳንዱ ቪዲዮ ውስጥ ገብቼ በኮፒራይት ምክንያት ቻናሌ ሞኔታይዝ እንዳይሆን የዩቱብ ሪቪውርስ እንዴት እንዳደረጉ አሳያችኋለሁ። ከቪዲዮ እስከ መጨረሻ እንድትቆዩ ጠይቃችኋለሁ። እንግዲህ ወደ ዩቱብ ስቱዲዮ እንሄዳለን። በስልክ ስለማሳያችሁ ዩቱብ እና ዩቱብ ስቱዲዮ ለየብቻ ነው ያለው። ዴስክቶፕ ሲሆን ግን ይለያያል። በአንድ ቦታ ላይ ያለው ነገር ግን በስልክ ስለሆነ በዩቱብ ስቱዲዮ ገባለሁ። ዩቱብ ስቱዲዮ ላይ ሲገባ እንደዚህ ስንት ሳብስክራይበር እንዳለ ቻናሉ ቪውስ አናላይሲስ ጎቻወር የመሳሰሉ ነገሮችን ያሳያል ማለት ነው። ባለፉት በ28 ቀናት ውስጥ ያለውን ማለት ነው። ስለዚህ እንደምትመለከቱት ከ1000 በላይ ሳብስክራይበር አለው ለቻናሌ ማለት ነው። 3000 ምናምን ሳብስክራይበር አለው። እንዲሁም ዎች አወርም የመሳሰሉ የዩቱብ ፖሊሲ ቤዚክ የሆኑትን ያሟላ ቻናል ነው ይሄ ቻናል። ነገር ግን የኮፒራይት ምክንያት ሞኔታይዝ እንዳይሆን ተደርጓል ማለት ነው። እንግዲህ ዳሽቦርድ ላይ እንደምትመለከቱት ያለውን ዎች አወር ያለውን ደግሞ ሳብስክራይበር ታያላችሁ ማለት ነው። ወደ ኢርም ሲመጣ ኢርም ላይ ሲገባ ዩር ቻናል ኢዝ ኖት ካረንትሊ ኤብል ቱ ኤሬን ይላል ማለት ነው። ምክንያቱም ምንድነው ዋራፍን ይላል ታች አፍተር ሪቪዊንግ ዩር ቻናል ዩዚንግ ኤ ኮምቢኔሽን ኦፍ አውቶሜትድ ሲስተምስ ኤንድ ሁማን ሪቪውርስ ዊ ፋውንድ ዛት ኢት ዳዝ ኖት ፎሎው ዩቲዩብስ ቻናል ሞኔታይዜሽን ፖሊሲ ይላል ማለት ነው። የተለያዩ የሞኔታይዜሽን ፖሊሲ እንዳለ እንግዲህ እናውቃለን። ኮፒራይት ኮንቴንቱ ደግሞ ኮፒራይት መኖር የለበትም ይላል የዩቱብ ቻናል ሞኔታይዜሽን ፖሊሲ ማለት ነው። ብር መክፈል አይችልም ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ሪቪውርስ ፊድባክ ምንድነው? ሪዩዝድ ኮንቴንት አለ የምናው ማለት ነው። ሪዩዝድ ኮንቴንት እዚህ ጋር ሁለት ኦፕሽን ሰጠኝ። ከዛ በኋላ ሪዩዝድ ኮንቴንት ወይም አስወግድ ወይም እኛ የሰራነው ስራ ወይም የዩቱብ ሪቪውርስ ማለት ነው። እኛ የሰራነው ስህተት ካለ ስህተት ነው ብለህ አፕል ቅሬታ አስገባ የሚል ነገር ነው። ስለዚህ እኔ ሳላቅ የሰውን ድምፅ ወስጄ ፖስቼ ነበር በሰዓቱ ዩቱብ ራሱ አልጎሪዝሙ ሲከለክል ነበር። ነገር ግን አልከለከለኝም ማለት ነው ያንን ፖስት ሳደርግ። ምክንያቱም አንዳንድ ጊዜ ገና ፖስት አፕሎድ ስናደርግ ነው ዩቱብ አልጎሪዝሙ የሚከለክለው። ይሄ ኮፒራይት አለበት፣ የሰው ቪዲዮ ነው፣ የሰው ድምፅ ነው፣ የሰው ፒክቸር ነው ብለው ማለት ነው። ነገር ግን አንዳንድ ጊዜ ዝም ይልና አፕሎድ ካደረግን በኋላ ዩቱብ ውስጥ ዩቱብ ቻናል ውስጥ ገብተን ከዛ በኋላ ቪዲዮ ውስጥ ስንገባ እዛው ላይ ኮፒራይት ብሎ ያሳያል ማለት ነው። እንዴት እንደሆነ ከብቻ ያሳያችኋለሁ። ኦፕሽን 2 ላይ ኤዲት ዩር ቻናል እንደ ሪአፕላይ የሚል ኦፕሽን አለ። ይህንን ኦፕሽን ለመጠቀም ጊዜውን እየጠበኩ ነው። ገና ሪፕላይ የሚለው ኦፕሽን አክቲቭ አይደለም ማለት ነው። ስለዚህ ማርች 4 ከፊት ነው ያለው። ስለዚህ ቀኑ ሲደርስ ሪፕላይ አድርጌ ይህንን ቻናል ኤዲቲንግ እና እንዲሁም ደግሞ ያሉ ኮፒራይት ኮንቴንቶችን ዲሌት አድርጌ እንደገና አፕዴት አድርጌ ሞክራለሁ ማለት ነው። ስለዚህ ወደ ዩቱብ ቻናል ውስጥ ገብተን ከዛ በኋላ እንዴት ኮፒራይት መሆኑን አንድ ቪዲዮ በስህተት ቢሆንም የሰውን ድምፅ ወይም የሰው ፒክቸር የተቀላቀለበት የሆነ ሪያክሽን ቪዲዮ ስንሰራ የመሳሰሉ ቪዲዮዎችን ፖስት ስናደርግ የሰው ኮንቴንት መኖሩን እንዴት መለየት እንችላለን? ምናልባት የዩቱብ አልጎሪዝሙ ራሱ ይሄ ኮፒራይት ነው ብሎ ሪጀክት ካላደረገ እንዴት ማወቅ እንችላለን የሚለውን ለማየት ወደ ዩቱብ ቻናል እንሄዳለን። እንዲህ ወደ ቻናል የመጣው ወደ ቻናል እንዲህ ብሉ ብዬ ስትገባ እንግዲህ እንደምትመለከቱት ስጋ ቪዲዮ ውስጥ ገባለሁ። ከዛ እንደምትመለከቱት ሁሉም ኦሪጂናል ኮንቴንት እንደሆነ ነው። ወደ ሌላ ቻናል ሊሄድና ላሳያቸው። ወደ ሌላ ቻናል ሲሄድ በሁለተኛው ቻናል ላይ እንግዲህ እንደምትመለከቱት ቪው ቻናል ውስጥ ብዬ ገብቻለሁ። እዚህ ጋር ቪዲዮ ስላለው እንደምትመለከቱት የመጀመሪያው ቪዲዮ እንዲሁም ኦሪጂናል ኮንቴንት የያዘ ነው። ኮፒራይት የሚል ጽሑፍ የለውም። ሁለተኛውም ቪዲዮም እንደዛው ነው ማለት ነው። ነገር ግን እዚህ ጋር መጨረሻው ቪዲዮ ላይ እንደምትመለከቱት ኮፒራይት የሚል ጽሑፍ አለ።
ታይትል አለ። ቀጥሎ ስንት ቪውስ እና መቼ ፖስት እንደተደረገ ጊዜውን የሚገልጽ ነገር አለ። ሶስተኛ ላይ ኮፒራይት የሚል ጽሑፍ አለ ማለት ነው። ይሄን አሁን ኮፒራይት የሚል ጽሑፍ አለ ማለት ነው። እኔ ባክግራውንድ ፖስት ሳደርግ ክላሲካል ሳስገባ ዝም ብዬ ዳውንሎድ አድርጌ አታች አድርጌ ነበር ከቪዲዮ ጋር። ስለዚህ በዛ ምክንያት ነው እንግዲህ ኮንተንቱ ኦሪጂናል የኔ ቪዲዮ ነበር። ነገር ግን ባክግራውንድ እንዳልኩት ባክግራውንድ ክላሲካሉን ሳስገባ ዝም ብዬ ከክሮም ዳውንሎድ አድርጌ ነበር አታች አድርኩት ማለት ነው ከቪዲዮ ጋር። እንግዲህ በዛ ምክንያት ነው እንግዲህ ኮፒራይት ነው ብሎ ያስቀመጠው ማለት ነው። በዛኛው ቻናልም ለእንዲህ አይነት ምክንያት ነው ኮፒራይት ብሎ ሞኔታይዝ እንዳይሆን ያደርጉት ማለት ነው። ሪቪው ካደረጉ በኋላ እንግዲህ ይሄ 1000 ሰዎች አወሩን አልፎ ቻናሉ አድጎ 4000 ሰዎች አወሩን አልፎ ክላይቴሪዮን እያሟላ ሲሄድ መጨረሻ ላይ ሪቪው ያደርጋሉ። ይሄ ቻናል ሞኔታይዜሽን ይሆናል ወይስ አይሆንም የሚለውን የዩቲዩብ ሪቪው ሪስ ያያሉ። ሪቪው ካደረጉ በኋላ ቅድም እንዳልኩት ይሄ ቻናል ኤብል አይደለም፣ አይቻልም፣ መክፈል አይችልም ብሎ ወደኋላ ይልካሉ። በምክንያት በእንዲህ አይነት ምክንያት ማለት ነው። ስለዚህ በዩቲዩብ ቻናላችሁ ውስጥ ገብታችሁ እንዲህ አይነት ኮፒ ራይት ያለበት ኮንቴንት ወይም ቪዲዮ ካለ እዚህ ጋር 3 ነጠብጣቡን በመንካት ኤዲት ወይም ዲሌት በማድረግ ይህንን እንዲህ አይነት ቪዲዮችን አፕዴት ማድረግ እንዲሁም ደግሞ ከቻናላችሁ ዲሌት አድርጋችሁ ማስወገድ ቻናላችሁ ሞኔታይዝ እንዲሆን ማድረግ ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ።